ይወለድና እንክፍ እንክፉ ጋን ይሸከማል ከነ ድፍድፉ አሉ ትላንትና ጋይስ። ወንድ ልጅ ቆረጠ፣ ዘሩ ቀለጠ፣ ቀላለጠ ጋይስ። እዚህ ሰፈር ቀለጠ። በቃ ትክክለኛው ነገር ነው የቀለጠው። አብረሽ ተንበረከክ ወይ ማይከል እኮ አይቁረጥ ጋይስ፣ አይቁረጥ። በቃ ባለፈው እኮ ብሎ ነበር እኮ ጋይስ። ውሎ ሳያድር ይሄውና ተንበርክኮ አሳያችሁ። ወይ ምን ትገቡ ይሆን? ምን ይወጣችሁ ይሆን እናንተ? የምሬ ነው የምላችሁ እናንተ። ሰው እንዴት በአንድ አመት ውስጥ 2 ዙር ቀለበት ይንበረከካል? ሰው እኮ ጋይስ አንዱን ትዳር እንኳን ይዞ እኮ ማኖር አቅቶታል እኮ በዚህ ኑሮ ውድነት። ማይከልዬ ግን ትችልበታለ። ቀጣይ አመት ደግሞ ማንሽ ተዘጋጂ። እኔ አላቅም፣ ተዘጋጂ። ቀጣይ አመት ማለት ነው የዛሬ አመት በዚህን ጊዜ ነበረ ጋይስ፣ በዚህ ወር ማለት ነው። በዚህ ወር ሰርግ የተደገሰው ተንበርክኮ ቀለበት የተደረገላት በዛውም በዱባይ ምድር ላይ ለንግስቷ ሩታዬ። በአመቱ ደግሞ በቀናት ልዩነት ነው እንጂ በአንድ ወር ውስጥ በአንድ አመት ውስጥ በአንድ ወር ጊዜ ውስጥ ተንበርክኮ ለወይዘሪት ሄርሜላ እንደዚህ እንደምታዩት ቀለበት አደረገላት። እዚህ ጋር ደግሞ ማህበረሰቦቹ ዘመድ አዝማዶቹ ተሰብስበው አንድ አይነት ሱፍ ለብሰው ውዶች፣ የምሬ ነው የምላችሁ። እንደ አብርሃም አይነት ባል ፈጣሪ ይሰውራችሁ። በተለይ የማዳም ቅመሞች ማለት ነው፣ በዘራችሁ አይግባ። የምሬ ነው የምላችሁ። በአንድ አመት ውስጥ አምና ተንበርክኮ ቀለበት ያደርጋል። አንድ አመቱን ደግሞ ከዛ በኋላ ደግሞ በንትርክና በጭቅጭቅ አሳለፈ። አሁን ደግሞ ይሄው እነዚህ ጋር ተንበርክኮ ቀለበት እያደረገ ነው። ጋይስ ቆረጠ። በቃ ሄርሚዬ በቃ ወሰንሽ። የምርሽን ነው ወሰድሽው። በቃ ቀብራራውን ማይከልዬን ማይከል በቃ ካድክ ማለት ነው። ሁሉንም ነገር አበቃለት። እና ውዶችዬ የምሬን ነው የምላችሁ፣ ወደ ቁም ነገሩ ስንመለስ ማለት ነው በዘራችሁ አይግባ እንደዚህ አይነት ነገር ማለት ነው። እና የማዳም ቅመሞች ደግሞ የምሬን ነው የምላችሁ፣ እንደዚህ አይነት ወንድ ፈጣሪ ይሰውራችሁ ከእንደዚህ አይነት ወንድ። እግዚአብሔርን ነው የምላችሁ። እና እንግዲህ ያስምርላችሁ። እኛ የለንበትም ጋይስ፣ ያስምርላችሁ። አዎ ያስምርላችሁ። አንዱ ሊያገባ አንዱ ገገባ አሉ። ምን አገባን እኛ? ኦልሬዲ ተመልካች ነን። እዚህ ጋር ደግሞ ወይዘሪት ሙሽሪት ሄርሚ ምን አለች? ስለ ሁሉም ነገር እግዚአብሔር ይመስገን፣ ለካ ትዕግስትም ፍሬው ጣፋጭ ነው ብላለች። ዋይ ትክክል ብለሻል። መራራው ሁሉ እኮ መጨረሻው በትዕግስት ከታለፈ በጣም ጣፋጭ ፍሬ ይወጣዋል። ይሄን የመሰለ ቀብራራ ታደሰን ማይከልዬን የመሰለ ሸበላ አፈሹ እንጂ ተፋፈሳችሁ ነው አይደል? ትናንትና የተባላችሁት አፈሹ። የመሬ ነው ምንሽ። አይ አንቺ ምንም አይወጣልሽም። እና ውዶች የኔ ለእናንተ ነው መልእክቴ። ከእንደዚህ አይነት ትዳር ፈጣሪ ይሰውራችሁ። ከድካማችሁ መልስ እፎይ የምትሉበትን ትዳር ይስጣችሁ እስከ መጨረሻው ድረስ ማለት ነው። አሜን በሉ።